አታውቅም ናቲ? ኢየሱስ ክርስቶስ ሰው እንደሆነ ታውቃለህ አታውቅም? መጀመሪያ የጠየቅኩህን መልስልኝ። ወይ ጠየቅከኝን እኮ ነው እያወራኸኝ ያለሁት። ኢየሱስ ክርስቶስን አዎ የጠየቅኩህን መጀመሪያ መልስልኝ ማለት አለ። ለምንድን ነው ስለፈጠረኝ አላህ Subhanahu Wa Ta'ala ስለፈጠረኝ አመልከዋለሁኝ አምልከኝ ብሎ ስለተናገረኝ ኢየሱስ ክርስቶስን ለምንድን ነው የምታመልከው? እሺ አንተን አምልከኝ ስለ እኛ አሁን ኢየሱስ በታሪክ እናውቀዋለን። እናንተ አላህ ማለት ያኒ ምንም አላረጋችሁም። በምንድን ነው እና የምታምልኩት? ማለት በምንስ ጌታ ብላችሁ ታምኑታላችሁ? ምንም ካላረጋላችሁ በምንስ ጌታ ነው ብላችሁ ታምኑታላችሁ? ይኸውልህ ናቲ አምላክ ስለፈጠረኝ ስላስገኘኝ አመልከዋለሁኝ። وما خلقت الجن والانس الا ليعبدون ይላል። ለምን ወጣ ና ተመለስ። ሰው ወጥቶ ስለወጣው ሰው ሐሳብ ብቻ ማውራት አልወጣም። ና ግባና ተመለስ አውራ። እሺ ጥያቄ ያለ ቀጥል። እስከዛ ናቲ የጌታ ሰው ጌታ እሺ የኔ መለስክላቸው እንትኑስ እኔ የጠየኳቸውን ጥያቄ በመጽሐፍ ቅዱስ ይኖራል እንዴ? እነሱ ያሉ ምንድነው ኢየሱስ ክርስቶስ ስትጾሙ እንደ ግብዞች አትሁኑ ይባል እና ጾም በመጽሐፍ ቅዱስ አለኛ ጋር አለ። እኔ የጠየኳቸው ግን አብይ ጾም ወይም ደግሞ እነሱ የጾሙ አይነቶች አሉ ወይ ብለህ ጠይቀው ያለው እነሱ እሺ እኮ ስለዚህ መልስ ይሆናል የነሱ ዳይማን የለም። ኢየሱስ ክርስቶስ የትኛውም ቦታ ላይ እንደዚህ ቦታ የለም። እነዚህም በዓላት ቦታ የለም። በዓሎቻቸውና ጾሞቻቸው ሁሉ መጽሐፍ ቅዱስ ላይ ምንም አይነት ማስረጃ የላቸውም። እሺ ጥያቄ ካላችሁ ቀጥሉ። እሺ እሺ ጥያቄ ያለ ይቀጥል። ሰላም ይቀጥል። ሰላም ቀጥል። እሺ አንድ ጥያቄ ልጠይቅህ ነው። እሱ ማለት በእምነት በኢማን ጉዳይ ማለት ነው። እሺ እምነትህን እንዴት ነው ፕሩፍ የምታደርግልኝ? ማለት መሰረታዊ እምነትህን እንትን ንገረኝ። እሺ የእስልምና መሰረታዊ እምነት ገብቷል? ጥያቄ የእስልምና መሰረቶች ነው። መሰረታዊ ማለት እሺ አቂዳ። አሁን ለምሳሌ ኢማን የሚባለው አለ አይደል? ያንን አርካን الإيمان የእምነት ማዕዘናቶች አሉ። አርካን الإسلام የእስላም ማዕዘናቶች አሉ። الإسلام بني على 5 بني الإسلام على 5 كما قال النبي صلى الله عليه وسلم شهادة لا إله إلا الله وأني رسول الله وإقام الصلاة وإيتاء الزكاة وصوم رمضان وحج بيت الله الحرام من استطاع إليه سبيلا የመጀመሪያው አንደኛው ምንድነው? ከአንዱ ከአምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ መመስከር፣ እንዲሁም ነብዩ ሰለላሁ ዐለይሂ ወሰለም ነብይነታቸውን ማረጋገጥ ማመን። ልክ እንዲሁ በመቀጠል ሶላትን ለዚህ ላመን ነውና ለመሰከር ነው ለአንድ አምላክ መስገድ፣ ለዚያ ዘካ መስጠት፣ ጾም መጾምና ሐጅ ማድረግ፣ እነዚህ የኢስላም መሰረቶች ናቸው። እሺ ግን አሁን እዚህ ጋር ማለት ነው እኔ በአብዛኛው አሁን እንዲህ በልምድም ሆነ በብዙ ነገር ነው እስልምናና ክርስትና አብሮ ሄደ ስለሆነ ብዙ ጊዜ ውስጥ የሚያስበው ነገር ነበር። ሁለቱን ላንሳልክ። ለምሳሌ ይሄ ብዙዎች ውስጥ አለ ብዬ አምናለሁ፣ ግን ደራሴ ነው። አሁን ለምሳሌ ሁለቱ ዋና የምላቸው አንደኛ አላህ አይወልድም አይዋለድም። ይሄ ዋናው ብዙ ጊዜ በእስልምና የሚነገር ነው። ሁለተኛው ደግሞ አሁን ለምሳሌ መጀመሪያ
ሰው ሲፈጠር ራሱ ሙስሊም ነው ብለን ነበረ እንትን የምንለው። እና ሌላው ደግሞ ሶስተኛው ማንሳት ፈልገው ቁርአን ልክ በቃ ከሰማይ የሆነ በቃ ዱብ ያለ ነገር ውርድ ያለ ነገር ነበረ የሚመስለን። ገባካለን? ይሄ ያው ሎጂክ ከማንበብ ካለማንበብ ዝም ብለህ በልምድ የምትይዘው ነው። እና ከዚህ ተነስቼ አሁን ውስጤ ላይ ያለ የቆየም ነገር ስለሆነ እስቲ አላህ አይወልድም አይዋለድም የሚለውን ከቁርአን ላይ ማለት ነው እኔ አልወልድም አልዋለድም ያለበትን ታሳየኛለህ? ያ ምንድን ነው የሚለው እዚህ ጋር ከታች ነው አይደል? አልወለደም አልተዋለደም አልተወለደም። እሺ እሱ እኔ አሁን ጥያቄ ቀጥተኛ ነው። አላህ ራሱ ማለት ነው ለምን አሁን ቁርአን ከአላህ ነው የመጣው አይደለ? ብዙ ጊዜ እኔ ቁርአኑንም ሳነበው እንዲሚል ጥያቄ ማለት ውስጤ እንዲሚል ጥያቄ ይፈጠራል። እሱ ከሆነ የላከው ቁርአኑን እሱ ከሆነ የላከው ለምን ብዙ ጊዜ እንደዚህ መክቱቦቹ ላይ እኔ አላህ ይሄን እናደርጋለሁ እኔ አላህ ሩሩ ነኝ እኔ አላህ እንዲህ ነኝ ብሎ ለምን ራሱን ፕሩቭ አላደረገም? ይሄ እንዳለ ሆኖ ግን ጥያቄ ማን ነው እኔ አላህ አልወልድም አልዋለድም ያለው ነው የምታሳየው? ይሄ ምን ይላል? አሁን ያነበብሽው ምንድነው የሚለው? ድገም እስኪ። እዚህ ጋር እኮ አይወልድም እኮ ነው የሚለው። አዎ ተናጋሪው ማን ነው? ማን ተናጋሪ እኮ እሱ ግን እኔ አልወልድም ያለበት አለ ወይ? ተናጋሪው እሱ ነው እየተናገረ ያለው እሱ ስለ አላህ ሱብሓነሁ ወተዓላ ስለ ራሱ እየነገረን ነው። በሌላ በሁለተኛ እንትን አድርጎ ይናገራል። መጽሐፍ ቅዱስ ላይ ብንሄድ ኢየሱስ ክርስቶስ ለምሳሌ ምን ይላል? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም እርሱም በሰማይ የሚኖረው የሰው ልጅ ነው አለ። ከሰማይ ከወረድኩት በቀር ለምን አላለም? አንድ ቁርአኑ ራሱን ችሎ ይመልስልኝ። ቆይ ጣልቃ አትግቢ። እሺ እሱ ግን እኔ ወደ መጽሐፍ ቅዱስ ተንተርሳለሁ መልስ ሳትረዳ ጊዜ አውቀጣጥክ ነው። አንዴ ተረጋጊ። ምን አለች? ራሱን ያልወልድም አልወለድም ብሎ ለምን አልተናገረም? ጥሩ እንደሱ ከሆነ ኢየሱስ ክርስቶስ ምን አለ? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም እርሱም በሰማይ የሚኖረው የሰው ልጅ ነው አለ። ስለማን ነው እየተናገረ ያለው? ስለራሱ። በጣም ጥሩ። ለምን ከሰማይ ከወረድኩት በቀር ወደ ሰማይ የወጣሁት የለም እኔም የምኖረው በሰማይ የምኖረው እኔ ኢየሱስ ነኝ ለምን አላለም? ይኸውልህ አሁን ለምሳሌ እዚህ ጋር ማለት ነው ከሰማይ የመጣ ማንም እንደሌለ ግልጽ ነው። እሱ ብቻ ነው ከሰማይ የመጣው እንደ መጽሐፋችን። ለዛ ግልጽ ነው። እዚህ ጋር ምን አስረጅኝ አላልኩም? ከሰማይ ከወረድኩት በቀር ለምን አላለም? ሌላ ይሄንን ሊጣረስ የሚችል የለማ። ከሰማይ የመጣው አንድ እርሱ መሆኑ ግልጽ ነው። ከሰማይ ከወረድኩት በቀር ለምን አላለም ነው ጥያቄ። እሱ ምናልባት ቀጥታ የኔን መልስ ትመልስልኝ። እሺ ቆይ አንድ ቦታ ላይ ማለት ነው። ቆይ ወዴት ማትጂ ጨርሽ። ይሄንን ለምንድን ነው ከሰማይ ከወረድኩት በቀር እኔም በሰማይ የምኖረው የሰው ልጅ ነኝ እያለ ለምን ራሱ አልተናገረም? ይሄ ያስኪዳል ነገር ሁለተኛ ይልቅ እሺ እዚህ ጋር አንድ ነገር ልንገር። መጽሐፍ ቅዱሳችን ማለት ነው በሰዎች በነቢያትም ሆነ በሐዋርያት እንደተጻፉ እናምናለን። ያ ማለት ያዩትን ነው። ሐዋርያቶች ያየነውን የዳበስነውን አብሮት የነበሩትን ነው ፕሩቭ ያደረጉልን። አልጠየቁም። ማን ነው ስልሽ ኢየሱስ ነው አልሽ አይደለ? ኢየሱስ እስከሆነ ድረስ አንቺ ራስሽ በመጣሽበት አካሄድ አልወልድም አላህ አይወልድም አይወለድም አለ። ለምን ራሱ አልወልድም አልወለድም አላለም አለች። እሺ እንደሱ ከሆነ ለምን ከሰማይ ከወረድኩት በቀር ወደ ሰማይ የወጣ ማንም የለም እኔም በሰማይ የምኖረው ኢየሱስ ነኝ ለምን አላለም ነው ጥያቄው። አስከረም እንደዚህ ስለ ኢየሱስ ስለ ራሱ እየተናገረ ነው ወይ? አዎ ብለን እኮ ተቀበልናቸው። አዎ ስለ ራሱ እየተናገረ ነው። ገብቶሻል አይደል? የሚጠቅም ነገር በጠይቁ አይሻልም? ይሄን ተናጋሪው ማን ነው በቁርአን ላይ? አላህ። እንዴት የሚጠቅም ነገር ይሄ እኮ ልክ የእምነት ጉዳይ እኮ ነው መሰረት። እሺ ታዩ በቃ የእምነት ጉዳይ ነው። ለምን እንደዛ አላለም? ከሰማይ ከወረድኩት በቀር ወደ ሰማይ የወጣ ማንም የለም እኔም በሰማይ የምኖረው የሰው ልጅ ነኝ ለምን አላለም?
እሱን እኮ ነገርኩህ። እኛ ኢየሱስ ክርስቶስ እሱ ብቻ ከሰማይ የወረደና እሱ ብቻ ከሰማይ ወደ ሰማይ የሄደ አንድ እሱ ብቻ እንደሆነ ግልጽ ነው። ይሄ ምንም አሻሚ ነገር የለማ። አላህ ግን እዚህ ጋር ቆይ፣ አላህ ግን ማለት ነው አላህ ግን አንተ ያልተጠየቅሽውን አታውሪ፣ አትደራረቢ ስታወሪ ሲቀጥል ለምን ጥያቄን ግልጽ አድርገህ ትመልስልኛለህ ወይስ? እየመለስኩልሽ ነው። አንቺ በምትሄጂበት መንገድ ከሰማይ ከወረድኩት በቀር የሚል አምጪልኝ መጽሐፍ ቅዱስ ላይ። ወደ ሰማይ የወጣ የለም እኔም በሰማይ የምኖረው የሰው ልጅ ነኝ ብሎ ራሱ የተናገረው የጠየቅኩ ማለት ነው። በቃ ግልጽ ጥያቄ እኮ ነው። ለምን ያለው ኢየሱስ ክርስቶስ እንደዛ ያለ ይቱ እኔ አሁን ልጠይቅ መጥቼ መጠየቅ አለብኝ። አንተ ትክክለኛውን መልስ ለምን ለኔ አታስብ? ይሄ ነው ሁልጊዜ አካሄዷ ይሄ ነው። ጥያቄ ጠይቀን እና ማይን ጥያቄ የማይጠቅም ጥያቄ በራሷ መጽሐፍ ስትያዝ እኔ ልጠይቅ ነው የመጣሁት አትጠይቁኝ ይለኝ ብዙ ጊዜ አስከባሃት። ምንም ወላሂ ላዚም የምትጠቀም ልጅ አይደለች። ወጣቻል ምንም የምትጠቀም ልጅ አይደለች። ሰላም እንዴት ነው? ሰላም ነው፣ ደህና ነህ? አለው ሰላም። ያውኑን እንትን አውጣልኝና እስቲ ያውኑ ያሳየህን አሳየኝና እስኪ ያለውን ነገር ሻዳ መያዝ እንፈልጋለሁና አሳየኝ። ሻዳ ስለመያዙ አይደለም ጥያቄ ካለ በዚያ ጠይቀኝ። ያውኑን ቁርአን ክፍል ያሳየው እንትን የምለው አላህ አይወልድም አይዋለድም የሚለው አብራራልኝና እሱ ያው እሺ ላብራራለህ። አዎ አብራራልኝና መልካም። በል ይላል እንግዲህ በል እያለ የሚያዛቸው አምላክ አላህ ሱብሓነሁ ወተዓላ ራሱ ነው። ማንን? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁል ይላል የአረብኛው ላይ በል እያላቸው እርሱ አላህ አንድ ነው በል። አላህ ሱብሓነሁ ወተዓላ ስለራሱ አንድና ብቸኛ መሆኑን እየተናገረ ነው። አምላካችን አላህ አንድ ነው፣ በአንድነቱ ላይ ሶስትነት የለበትም። ሁለተኛ አላሁ ሶመድ አላህ የሁሉ መጠጊያ ነው በላቸው። ከእርሱ ውጭ ሌላ ማንም መጠጊያ የለም። መላእክትም ሆነ ማንም አካል ለሰው ልጆች መጠጊያ የሆኑ እርሱ ብቻ ነው። ቀጥሎ ምን አለ? አልወለደም አልተወለደም አለ። ያ አንዱ አምላክ አይወልድም አይወለድም ወታላ አይደለ? ወለም የኩን ለሁ ኩፉወን አሐድ ለእርሱም አንድም ቢጤ የለውም አለ። እርሱን የሚስተካከለው ማንም የለም፣ እርሱ አንድ ብቻ ነው። ይሄ ነው። እሺ ገብቷል? ኦኬ አመሰግናለሁ። አንድ አሁን ሱራ 19 ሱራ ማርያም 19:33 ላይ ያለውንም እስቲ ግልጽ አልግርን። እሺ 19:33 19:33 እሺ ወሰላሙ ዐለየ የውመ ወሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐያ ይላል። ሰላምን በእኔ ላይ ነው በተወለድኩ ቀን በምሞትበትም ቀን ህያው ሆኜ በምቀሰቀስበትም ቀን ይላል። እሺ በዚህ ላይ ጥያቄ ምንድን ነው? ላስረዳህ ወይስ ትጠይቃለህ? እዚህ ላይ የኔ ጥያቄ ሙቶ ተነስተዋል ወይስ በቁርአን ገና ነው የሚሞተው ወይስ ምንድነው? በመጽሐፍ ቅዱስ እንደሞተ እንደተነሳ ነው የሚነገረው። ግን ወደፊት የሚሆነው በቁርአንም ደግሞ በሚሞትበትም ቀን በሚቀሰቀስም ይላል። ወደፊት ይሞታል መስሎ ብለን እናምናለን። የዛኔ በሚሞት ጊዜ ስለ ወደፊት እያወራ ነው። በአላህ በቁርአን ላይ ይናገራል። ሌላ ቦታ ላይ በሱረቱል ወኢን ሚን አህሊል ኪታቢ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ ይላል። አንድም የመጽሐፍ ባለቤት አይኖርም እርሱ ከመሞቱ በፊት የሚያምኑ ቢሆን እንጂ ይላል። ወደፊት ወርዶ እንደሚሞት ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ልክ እንዲሁ የማርያም ልጅ መሲሁ ወደፊት ይወርዳል ከሰማይ ከዚያም በምድር ላይ የሚቆየውን ቆይታ ቆይቶ እንደማንኛውም ሰው ይሞታል ብለው ተናግረዋል። ثم የተወፋ ከዚያም ይሞታል አሉ። እሺ ኦኬ ቁርአን ገና እንደሚሞት ይናገራል። ይናገራል። ቁርአን ላይ ያለ በቁርአን ልታሳየን ትችላለህ? ስለ ገና እንደሚሞት
ተመልሶ መጥቶ እንደሚሞት አሁን በዚህ ላይ እንደተረዳሁት ሞቶ እንደተነሳ ነገር ነውና እየመሰለኝ ያለው መጽሐፍ ቅዱስም ስለሚለው ገና መጥቶ እንደሚሞት ካለ እስቲ በቁርአን ክፍል አስረዳኝና ያውና እዚህ ጋር ያውና ካሜራውን ላዙራ እዚህ ጋር እኛ አላህ መልእክተኛን የመርየም ልጅ አልመሲህን ገደልን በማለታቸው ረገውራቸው በኋላ አልገደሉትም አልሰቀሉትም አለ። እኔ እንዲያታሰጡኝ አፖስ ከሚጨርስ ልጠብቅ። በጣም አስቸኳይ ጥያቄ ነው። አልገደሉትም አልሰቀሉትም ካለ በኋላ ይልቁንስ አላህ ዒሳን ወደ እርሱ አነሳው አለ። ያው ከግድያ ከስቅላት አድኖታል፣ ወደ እርሱ አንስቶታል። ከዛ ወርዶ ደግሞ እንደሚሞት ይነግረናል። ምን ይላል ቀጥሎ ያለው ላይ ከመጽሐፉም ሰዎች ከመሞቱ በፊት በእርሱ በዒሳ በእርግጥ የሚያምን ቢሆን እንጂ አንድም የለም በትንሣኤው ቀን በእነርሱ ላይ መስካሪ ይሆናል አለ። አየህ ከመሞቱ በፊት እያለ ይናገራል። እንግዲህ ካነሳው በኋላ ዳግም በሚመጣ ጊዜ እንደሚሞት አላህ ሱብሓነሁ ወተዓላ ይናገራል። ከመሞቱ በፊት በእርሱ ያምናሉ፣ በእርሱ ትክክለኛ ማንነት እርሱ የአምላክ መልእክተኛ ነብይ እንደሆነ ይሄን እውነቱን ይነግራቸዋል። መጥቶ የዛኔ ተናግሮ ይሄንን ይሞታል እና ከመሞቱ በፊት እያለ ያስቀምጠዋል። እንደሚሞት ወደፊት መጥቶ ይነግረናል። እሺ ኖ እንደዛ ነው የምለው። ስለ ከመሞቱ በፊት ስለ ለማን ነው እየተናገረ ያለ? ከመጽሐፉ ሰዎች ከመሞታቸው በፊት ይላልን አይደል? ከመሞቱ ነው የሚለው የመጽሐፉን ሰዎች ነው እያለ ያለ ከመሞቱ በፊት እና ትርጉሙ ምን ይጋለ? ሞት የሚናገረው ስለ እርሱ ነው። ከመሞታቸው በፊት ሳይሆን ከመሞቱ በፊት ነው የሚለው። አንተ ጋር ያለውን ትርጉም አውጣሽ፣ ችግር የለም። አይ ስለ ከመሞቱ በፊት የሚለው አይ ላወጣልህ አልችልም። እኔ ስለ አንድ ስልክ ነው እየተጠቀምኩ ያለ ለማውጣትም በቃ ለሳይ ችግር የለም። እሺ ከሐዲስ ላሳየህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደፊት መጥቶ እንደሚሞት የተናገሩበትን ያ ሐዲስ ላይማ ሊኖር ይችላል። ሐዲስ ላይ ሊኖር ይችላል። ለምን ሐዲስ እኔ ቁርአንን ነው በደንብ የሚቀበለውና ቁርአኒ እሺ ትንሽ የሐዲስን ማመን ላይ ትንሽ ሰው ስለ በራስህ ተበላ። እኔ ከሐዲስ አልቀበልም ማለት ስለ ኢየሱስ በሞት እንደሚሞት ወርዶ ልነግረው ስል እኔ ሐዲስ አልቀበልም ስለማላምን ከሰው ስለሆነ ነው። አይሻም በስንት ዓመት ያገባት? በ9 ማስረጃ ምንድነው? ከሐዲስ በራሳችሁ ጊዜ ትበላላችሁ። እኔ ቁርአን ነው የምቀበለው። ወላሂ ቁርአንን የማይቀበለው አውቀው ነው። ግን መሲሁን እንደሚሞት ቃል በቃል ሐዲስ ላይ ላሳያችሁ ነበር። ወርዶ ይሞታል ብለው ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። የጌታ ሰዎች እሺ ክርስቲያን ካለ መግባት ይችላል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ አለኝ። የሆነች ጓደኛዬ ናትና ጠይቅልኝ ብላኝ ነው። ጥያቄው ምንድነው የሚለው? ምን እንደሚለው የምሰራበት
እቃ ነው መሰል ሱቅ መሰለኝ የምትሸጠውና እኔ አለሁ አላውቅም ብቻ እቃውን ዋጋውን ጨምሬ ብሸጥ ችግር አለው እንዴ አለች። ሰዎቹ አያውቁም። ሁለት ነው መሰል የምትሰራውና አንደኛይቱ ታውቃለች አንደኛይቱ አታውቅም አለችኝ ማለት ነው። ይሄ እንዴት ይታያል? እነሱ ከሚሏት በላይ ነው መሰል ጨምራ የምትሸጠውና ትርፉን ደግሞ ያንን ለራሷ ነው መሰል የምትወስደው። ግልጽ አይደለም። እሺ አንድ ጊዜ የት አድርጎ ልጆች መሲሁ እንደሚሞት ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል የተናገሩበትን ላሳያችሁ። ልጆች ምን አድርጉት? የሚጫወቱ ላይ ናቸው። ያና ያዙት የት አድርጉት? ሐዲስ ያውና የታገኝታላችሁ ቡኻሪ 3443 ላይ ታገኝታላችሁ። አቡ ዳውድ 4324 ላይ ታገኝታላችሁ። እዚህ ጋር ያውና ሐዲሱ እዚህ ጋር ነው። አልአንቢያ ኢኽወቱን ሊዐላት ኡመሃቱሁም ሸታ ወዲኑሁም ዋሂድ ወኢኒ አውለ ናሲ ቢዒሳ ብን መርየም። ያ ሰላም የማርያምን ልጅ ዒሳን ከማንም በላይ እኔ ነኝ። ፈዩህሊኩ ላሁ ፊ ዘማኒሂል ሚለል ኩለሃ ኢለል ኢስላም። አላህ በእርሱ በመሲሁ ዘመን ሃይማኖቶችን ሁሉ ያጠፋቸዋል ኢስላም ብቻ ሲቀር። ወዩህሊኩ ላሁ ፊ ዘማኒሂ አልመሲሕ ደጃል። በኢየሱስ በዒሳ ዓለይሂ ሰላም ዘመን የዛኔ ሐሰተኛው መሲሕ ደጃል ይገደላል፣ ይሞታል። ثم تقع الأمنة على الأرض حتى ترتع الأسود يعني مع الإبل። ከዚያም በምድር ላይ ሰላም ፍቅር ይሰፍናል ለጀማዓ በመሲሁ ዘመን። ተመልከቱ حتى ترتع الأسود مع الإبل። አንበሳ ከግመል ጋር እስክትጠብቅ እስክትበላ ድረስ አያችሁ። አንበሳና ያኔ ግመል አብረው ይኖራሉ ሁሉ። ፍቅሩ ከሰው አልፎ በእንስሳትም ላይ ይሰፍናል ነው በዚያ ዘመን። ወኒማር مع البقر። ነብር ደግሞ ከከብት ጋር አብረው ይኖራሉ ሁሉ። ተመልከቱ በመሲሁ ዘመን ፍቅር ሰላም ይሰፍናል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አይደለም በሰዎች መካከል በእንስሳት መካከል ሳይቀር አሉ። አንበሳ ከግመል ጋር፣ ነብር ከከብት ጋር አንዱ ሌላውን አይጎዳም አይበላም። ወዚአቡ مع الغنم። ልክ እንዲሁ ደግሞ ተኩላዎች ከፍየል ጋር። ወየልዐቡ الصبيان بالحيات። ህፃናት ልጆች በእባብ ይጫወታሉ። እባብ ራሱ የዛኔ አይናደፍም። ተመልከቱ ላ ተضرهم አትጎዳቸውም አሉ። ፈየምኩሱ 40 ሰነተን መሲሁ የሚቆየውን ቆይታ ይቆያል በምድር ላይ 40 ዓመት ይቆያል አሉ። ثم يتوفى ከዚያም ይሞታል መሲሁ። ወይصلي عليه المسلمون ሙስሊሞችም ይሰግዱበታል። ያው ከዚያም ይሞታል ቃል በቃል ይሄን ይመስላል። እሺ በእርሱ ዘመን በጣም ሀብት ይትረፈረፋል። በሌላ ሐዲስ ላይ ወይፊضል ማል አሉ መንግስት ነውና መሪ ነውና የዛኔ መሲሁ የዓለም በቃ አስተዳደር ይሆናል። እርሱ ነው ዓለምን የሚያስተዳድራት። የሚያስተዳድረውም በእኔ ቁርአንና ሐዲስ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም በተሰጣቸው በእርሳቸው መልእክት ነው የሚያስተዳድረው። ይወታችኋል። የዛኔ ወይፊضል ማል መሪ መልካም ሲሆን ሀገሪቱ ጸጋ ባለቤት ከሆነች ያ መሪ የሀገሪቱን ሰዎች ሀብት በሀብት ያደርጋቸዋል። መሲሁ እንደዛ ነው የሚያደርገው። ገንዘብንም ይለቃል ለዓለም አሉ። የዓለም ህዝብ እንዳለ በቃ በጸጋ እንዲትረፈረፍ ያደርጋቸዋል፣ ይሰጣቸዋል። لأنه رئيس يعني መሪ ነው፣ መንግስት ነው፣ መልካም መሪ ነው። አያችሁ አይደል? የዛኔ በእርሱ አገዛዝ ጊዜ ሰዎች አይበደሉም። ፍትሃዊ የሆነ መሪ ነው፣ ነብይ ነውና ነብያቶች አምላክን ህግና ስርዓት በምድር ላይ በደንብ አድርገው የሚያሰፍኑ ናቸው። አያችሁ የዛኔ ነብያችን ሰለላሁ ዐለይሂ ወሰለም የሰዎችን የሀብት እንትን ሲገልጹ ምን አሉ? በምድር ላይ አንድ ድሃ አይኖርም ብለዋል።
አንድ ደሃ አንድ ምስኪን አታገኙም የዛኔ አሉ። በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ስለ መሲሁ ሲናገሩ ምን አሉ? ተሰደቁ አሉ قبل أن يأتي عليكم زمان يخرج الرجل بصدقته ويعود به ولم يقبله أحد من الفقراء كما قال النبي صلى الله عليه وسلم ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? አደራ ሰዎች ዛሬ ምጽዋት አድርጉ፣ ደሃዎችን ስጡ፣ ለግሱ አሉ። ያ ቀን ከመምጣቱ በፊት አሉ። የትኛው ቀን? አንድ ባለ ሀብት ለደሃዎች ለመስጠት ገንዘቡን በጆንያ ተሸክሞ ወጥቶ የሚቀበለው ደሃ አጥቶ ገንዘቡን ይዞ የሚመለስበት ወደ ቤቱ ያ ጊዜ ከመምጣቱ በፊት አሉ። ትወጣለህ ገንዘብን ሰደቃ ለመስጠት ከአላህ ዘንድ ምንዳ ለማስጻፍ ለደሃ በመስጠት ማለት ነው። የሚቀበልህ ደሃ አታገኝም። የዛን ሁሉም አለው። ያ ዘመን የመሲሁ የዒሳ አለይሂ ሰላም ዘመን ነው። ለምንድን ነው ይህ ጸጋ ሁሉ የተተረፈረፈበት? ምክንያቱ ምንድን ነው? አላህ አንድ ቃል አለው በቁርአን ላይ በሱረቱል አዕራፍ ላይ ይገኛል። ወለው አነ አህለል ቁራ አመኑ ወተቀው ለፈተሕና ዐለይሂም በረካቲን ሚነ ሰማኢ ወልአርድ ወላኪን ከዘቡ ፈአኸዝናሁም ቢማ ካኑ የክሲቡን አለ። የዚህ ዓለም ሰዎች በእኔ በአላህ ቢያምኑ እኔን ቢፈሩ ማለት እርሱ ባወረደው ሕግና ስርዓት ቢተዳደሩ ቢኖሩ ጸጋን በረከትን ከሰማይ ከምድር ባወረድኩላቸው ከምድር ባወጣሁላቸው ነበር አለ። በመሲሁ ዘመን ቅድም እንዳልኳችሁ ከላይ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ሰዎችንም ወደ ኢስላም ይጣራል አሉ። በእርሱ ዘመን አንድም ሌላ እምነት አትኖርም አሉ ከኢስላም ውጭ። ስለዚህ የምድር ሰው እንዳለ ለአንዱ አምላክ ለአላህ የሚገዙበት ጊዜ ነው። አላህ ዛኔ ቃሉን ይፈጽምላቸዋል። እኔን ከተገዙ የምድር ሰዎች ጸጋና በረከትን አትረፈርፍላቸዋለሁ እንዳለው በዚህ ምክንያት አንዱንና ብቸኛ የሆነውን አምላክ በማምለካቸው ምክንያት ሰዎች የዛኔ ጸጋና በረከት ለምድር ሰዎች ይተረፈርፋል ማለት ነው። وهذا هو زمن عيسى የመሲሁ ዘመን ነው። እሺ ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ ማለት ዘካተል ፍጥር ላይ ማለት ነው እና ዘካተል ፍጥር ሳወጣ አንድ ላይ ብር መስጠት አንቺ ቀብጠሽ ነው ወላሂ ቀብጠሽ ነው አንቺ ያነ ዝም በይ ወላሂ ቀብጠሽ ነው ረባላ እሺ ምን አልኩ ወንድማችን ፍጥር ሳወጣ አሁን አውጥቼ ነበር እና ብሩን ቀጥታ ሰጥቻት ነበር። አይደለም እንደሱ መስጠት ላ በዑለሞች መካከል ኺላፍ ቢኖርም ትክክለኛው አቋም እህል መስጠት የሚለው ነው ወንድም። ምክንያቱም ሐዲሱ የመጣው በዚህ ነው። فرض رسول الله صلى الله عليه وسلم زكاة الفطر على الرجال والنساء والصغير والكبير والعبد والأمة صاعا من تمر وصاعا من شعير وصاعا من بر وأمر أن تخرج قبل خروج الناس لصلاة العيد. هنا حديث أهلنا እንዲሰጥ ያዘዙት ይባቻል። أهلنا እንዲሰጥ ያዘዙት ነብዩ ሰለላሁ ዐለይሂ ወሰለም እዚህ ሐዲስ ላይ ምን ይላል? ልብ በሉ ያ ጀማዓ ዘካተል ፍጥር ከአሁኑ ሰዓት ጀምሮ ነው የሚሰጠው። እሺ ነብያችን ሰለላሁ ዐለይሂ ወሰለም ዘካተል ፍጥር ግዴታ አድርገዋል። በሚችል ሰው ላይ ያልቻለ የለበትም ይቀበላል እንጂ አይሰጥም ካልቻለ ሰው ነው። ይሄ ነው እና የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ዘካተል ፍጥርን በወንድም በሴትም ላይ በትልቅም በትንሽም ላይ ግዴታ አድርገዋል። ይህንንም ሷዕን ነው ያሉት። ሷዕን ጣሳን ነው ማለት ነው። በዚህ ዘመን 4 እፍኝ ነው እሺ እኮ እንዴት ነው ማለት እኔ አውጥቼ ነበር እንደዛ አይቻልም ማለት ነው። ባለማወቅ ያለፈው አልፏል፣ ችግር የለውም። ከዚህ በኋላ ያለው ግን አስተካክለው። እሺ አላህ ይስጥልን። ሰላም አለይኩም።